ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ እጅ ከፍንጅ ክፍል 13 በዛሬው ዕለት ደግሞ ከሙሐመድ አወል ሌሎች የሽርክ ስንኞች ውስጥ አንዱን እናያለን። እስቲ ስሙት። በዘመን ያላችሁ ሳዳቶች አኺያር ቀኝ እጄን ጨብጡኝ ወድቄ እንዳልቀር ሽሊላ ጌቶቼን አርሂቡ ዱስቱር መቼም ለእናንተ ሁሉም አያምር በእናንተ የሸሸ መነዜም አያፍር አጀብ ጌቶች አትለፉኝ አደቤን ባያምር አደበ ቢስቡላ እንደኔ ቢኖር ባሪያ ሲባል ማጥፋት ዕለት ነው ድር ለናንተ ይገባል ያጠፋ መማር። እንደሰማችሁት ከአላህ ውጭ ላሉ አካላት የአላህን መብት ሙሉ ለሙሉ አሳልፎ ይሰጣል። እንዲህም ሲል ጀመረ። በዘመን ያላችሁ ሳዳቶች አኺያር በዘመን ያላችሁ ሳዳቶች አኺያር አለ። ምን ማለት ነው? በዚህ ዘመን ያላችሁ ምርጥ የሆናችሁት ሰዎች ሆይ ያለ ነው። እነማን ናቸው እነዚህ? ሱፊያና አህባሽ እምነት ላይ ሳሂቡ ዘማን የሚሏቸው አሉ። የዘመኑ አስተዳዳሪ እነ አብዱል ቃድር ጀይላኒ፣ እነ ሰይድ ሱቂ፣ እነ አህመድ ቲጃኒ፣ እነ አህመድ ሪፋዒ የመሳሰሉት እያሉ በቀብር ውስጥ ያሉ የሚያመልኳቸው ሰዎች አሉ። እነዚህ ምን አላቸው? በዘመን ያላችሁ ምርጦች ሆይ አላቸው። ከዛ ምን አለ? ቀኝ እጄን ጨብጡኝ ወድቄ እንዳልቀር ቀኝ እጄን ጨብጡኝ ወድቄ እንዳልቀር አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከአላህ ውጭ ያሉ አካላትን ያዙኝ፣ ልቀቁኝ፣ እንዲያርጉኝ የሚል ሰው በዱንያም በአኺራም የወደቀ ሰው ነው። አላህ ሆይ ለነፍሴ አትተወኝ፣ እኔን እባክህ ጠብቀኝ። ቢስሚላሂ ተወከልቱ ዐለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ ነው ምንለው። ባላህ ስም በሱም ላይ ተመካው ኃይልም ጥበብም የለም ብለን ጉዳያችንን በጠቅላላ ወደ አላህ ነው የምናስጠጋው። ቀጠለና ምን አለ? ሽሊላ ጌቶቼን አርሂቡ ዱስቱር ሽሊላ ጌቶቼ። ጌታ ሲል ጠራቸው። እነዚህ ቀብር ውስጥ ያሉ ለራሳቸው ምንም መጥቀም የማይችሉ በል እንዲያውም በህይወት ያሉ ሰዎች ዱዓ የሚጠቅማቸው የሆኑትን አካላት ማለት ነው። አርሂቡ ዱስቱር ማለት ኑልኝ እጅግር ሰጥቻለሁ ማለት ነው። ዱስቱር ማለት እጅግር መስጠት ማለት ነው። እጅግር የሚሰጠው ደግሞ ለአንድ አላሁ ሱብሓነሁ ወተዓላ ብቻ ነው። ቀጠለና ምን አለ? መቼም ለእናንተ ሁሉም አያምር መቼም ያለ እናንተ ሁሉም አያምር አለ። ውሸት። ያለ አላህ ነው ነገሮች ሁሉ ማይሳኩት። ወደ አላህ ብቻ ነው ጉዳያችንን ልናስጠጋ የሚገባው። ጌታ ሲል ጠራቸው። ከአላህ ውጭ ጌታ የለም፣ ጌታ ተብሎም የሚጠራ የለም። ቀጠለና ምን አለ? መቼም ያለ እናንተ እኮ ሁሉም አያምርም አላቸው። ቀጠለና ምን አለ? በእናንተ የሸሸ ምንጊዜም አያፍር በእናንተ የሸሸ ምንጊዜም አያፍር አለ። ይሄ በግልጽ የአላህን ቃል መጋጨት ነው። አላህ ምን አለ? ፈፊሩ ኢለላህ ወደ አላህ ሽሹ አለ። ሙሐመድ አወል ምን ይላል? በእናንተ የሸሸ ምንጊዜም አያፍር ይላል። ወላሂ ቢላሂ ተላሂ ከአላህ ውጭ ወዳሉ አካላት የሸሸ ሰው ሁለት ሀገር ይከስራል። ቀጠለና ምን አለ? አጀብ ጌቶች አትለፉኝ አደቤን ባያምር አደበ ቢስቡላ እንደኔ ቢኖር ባሪያ ሲባል ማጥፋት ዕለት ነው ድር ጌቶቼ አትለፉኝ አደቤን ባያምር አለ። ስነ ስርዓት ባይኖረኝም እባካችሁ የኔ ጌታዎች አትለፉኝ አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ቀጠለና ምን አለ? አደበ ቢስቡልሃ እንደኔ ቢኖር ስነ ስርዓት የሌለኝ ሞኝ እንደኔ አይነት ቂል ቢኖርም ባሪያ ሲባል ማጥፋት ዕለት ነው እድር ለናንተ ይገባል ያጠፋ መማር ለናንተ ይገባል ያጠፋን መማር። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላሁ ሱብሓነሁ ወተዓላ ወመን የግፊሩ ዙኑበ ኢለላህ ብሎ ሲያበቃ ማለት ነው። ከአላህ ውጭ ወንጀልን የሚምረው ማን ነው ብሎ ሲያበቃ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ አላሁመ እግፊር ሊዘንቢ ኩለ አላህ ወይ ወንጀሌን በጠቅላላ ማረኝ ብለው ሲያበቁ ይሄ ግለሰብ ምን ይላል? ከአላህ ውጭ ያሉ አካላትን ለናንተ ይገባል ያጠፋን መማር ሲል ምህረትን ወደ ማን ያስጠጋዋል? ከአላህ ውጭ ወዳሉ አካላት ያስጠጋዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እነዚህ መንዙማ ባዮች ስንቱን ኡማ አጠመሙት። የአላህ ባሪያዎች ሆይ መስመር በመስመር እየሄድን አላህ ህይወት እስከሰጠን ድረስ በሱ ገዛና እዝነት ለማህበረሰቡ እነዚህ ሰዎች ይዘው የመጡትን ክህደት እናጋልጣለን። ሰውም ከዚህ ክህደት ይነቃ ዘንድ እጅ ከፍንጅ ክፍል 13 በዚሁ ያልቃል።